ምንም አለመስራት ልታደርጓቸው ከምትችሏቸው ነገሮች ሁሉ እጅግ ጠቃሚ ሆኖ ሲባል ግራ ሊያጋባ ይችላል። ስንፍናና የተሳሳተ ሐሳብ የሚመስለውም ይኖራል። ሆኖም ታላላቅ ግኝቶች በሳይንስ፣ በአርት፣ ቢዝነስን ጨምሮ የተገኙት ጠንክሮ መስራት ባቆሙ ሰዎች ነው። ኒውተን ህጎቹን የፈጠረው በየቀኑ ስራ እየገባ አልነበረም። ሐሳቦች ብዙ ጊዜ የሚመጡት በእረፍት ሰዓት፣ በጸጥታ በማሰብና በማስተዋል ወቅት ነው። በተለምዶ ግን ቢዚ መሆን ስኬት ነው ተብሎ ይታሰባል። ማረፍ ደግሞ እንደ ድክመት። እውነታው በተቃራኒው ቢሆንስ? ምንም አለመስራት የፈጠራ ችሎታን፣ ትኩረት ማድረግንና የአእምሮ ጤናን የሚያሻሽል ቢሆንስ? በዚህ ቪዲዮ መጨረሻ ምንም አለመስራት ስንፍና ሳይሆን ለውጤታማነት የሚያበቃ መሆኑን ትረዳላችሁ። ካልሰራን ጊዜያችንን ያባከንን የሚመስለን ለምንድን ነው? ቢዚ መሆንን የሚያበረታታ ባህል ስላለ ካረፍን ወደ ኋላ ይቀረን ይመስለናል። ለ5 ደቂቃ እንኳን ስልካችሁን ሳትይዙ ዝም ብላችሁ ስለመቀመጥ አስቡ። ወዲያው ይሰለቻችኋል። አእምሯችሁ ጭንቀት ውስጥ ይገባና የሆነ ነገር ማድረግ አለብኝ ትላላችሁ። ምክንያቱም ካልተንቀሳቀሳችሁ ጠቃሚ ነገር ያላደረጋችሁ ይመስላችኋል። ነገር ግን ተሳስታችኋል። ማረፍ ስንፍና ሳይሆን ለአእምሯችሁ ለመፍጠርና ለማስተዋል ቦታ መስጠት ነው። እንደውም ያለማቋረጥና ራስን ሳይገመግሙ መስራት ለከፍተኛ ድካም፣ ስህተትና ኪሳራ ያበቃል። ስትረጋጉ መፍትሄዎች ራሳቸው ወደ እናንተ መምጣት ይጀምራሉ። ምንም አለመስራት እንዴት ሊጠቅመን እንደሚችል ጭንቅላታችን የራሱ ኔትወርክ አለው። ያ ኔትወርክም በደንብ መስራት የሚጀምረው በስራ ሳንጠመድና ስናርፍ ነው። በዚህ ሰዓት ጭንቅላታችሁ ሐሳቦችን ያወጣል፣ ያወርዳል። ሜሞሪዎች ውስጥ ላሉት ኢንፎርሜሽኖችም ትርጉም ይሰጣል። ለዛ ነው ሐሳቦች ሻወር ስትወስዱ፣ ወክ ስታደርጉና ጋደም ብላችሁ የሚመጡላችሁ። እናንተ ሳታውቁት ጭንቅላታችሁ እየሰራ ስለሆነ። አለመስራት የጤና ጥቅሞችም አሉት። ጥናቶች እንዳሳዩት ጭንቀትን ይቀንሳል፣ ሙድን ያስተካክላል፣ የልብ ጤናንም ይጨምራል። እና ምንም እየሰራው አይደለም ብላችሁ ስታስቡ አእምሯችሁ ይበልጥ እየሰራ እንደሆነና ጠቃሚ ነገር እያደረጋችሁ እንደሆነ አስታውሱ። በምሳሌ ደግሞ እንዳልኳችሁ ኒውተን የአፕሏን መውደቅ ማስተዋል የቻለው ቢዚ ሆኖ እየሰራ አይደለም። የተፈጥሮን አሰራር የሚያይበት፣ የሚያስተውልበትና የሚጠይቅበት ጊዜ ስለነበረው ነው። በአሁን ጊዜም ቢሆን ጸሐፊዎች፣ ደራሲዎችና የቴክኖሎጂ ፈጣሪዎች ምንም የማይሰሩበትን ጊዜ ይመድባሉ። ስቲቭ ጆብስ ረጅም የእግር ጉዞ በማድረግና በዝምታ የመቆየት ልምድ ነበረው። ብዙ ጸሐፊዎችም ከስራና ከግርግር በመገለል ሐሳብ እንዲመጣላቸው ያደርጋሉ። ተፈጥሮም ያንን ያስተምራል። ዛፎች፣ የእርሻ መሬቶች፣ እንስሳቶች ሁሉም የእረፍት ጊዜ አላቸው። ምንም አታድርጉ ሲባልስ እንዴት ነው? በጸጥታ የእግር ጉዞ ማድረግ፣ ስልካችሁን ቤት ትታችሁ ለብቻችሁ መውጣት፣ ንፋሱን፣ የወፎችን ድምጽ፣ የሰዎችን እንቅስቃሴ፣ በአጠቃላይ ተፈጥሮን እያስተዋላችሁ መጓዝ ለሰውነትም ለአእምሮም የሚጠቅም ልምድ ይሆናል። አጫጭር እረፍቶችን መውሰድ፣ ለጥቂት ደቂቃ በጸጥታ መቀመጥ እና ትንፋሽ መውሰድና ማስወጣት፣ ይህም ትልቅ ጥቅም አለው። በየትኛውም ቦታ ሆናችሁ ልትሞክሩትም ትችላላችሁ። ከስልክና ከስክሪን ነፃ ሰዓቶችን ማሳለፍ፣ በሳምንት አንዱን ከሰዓት ከሶሻል ሚዲያ ውጪ ለማሳለፍ ሞክሩ። በመጀመሪያ ሊከብዳችሁና ሳታስቡት ስልካችሁን ልታነሱ ትችላላችሁ። እየቆየ ግን ነፃነትና ሰላም ይሰማችኋል። ሌላው ደግሞ ካልሰራን የሚሰማንን ፍርሃትና የጥፋተኝነት ስሜት እንዴት እናስወግዳለን? ብዙዎች እረፍት ሲወስዱ ጥፋተኝነት ይሰማቸዋል። አትሌቶችን ብትወስዱ ጡንቻዎቻቸው የሚያድጉት በትሬኒንግ ሰዓት ሳይሆን በሚያርፉበት ጊዜ ነው። እረፍት ያጠነክራል። አስተሳሰባችንም መስተካከል አለበት። አለመስራት ጊዜ ማባከን አይደለም፣ የመዘጋጃ ሐሳብ የማመንጫና የመታደሻ ጊዜ ነው። ቪዲዮውን ስላያችሁ በጣም አመሰግናችኋለሁ። ሰብስክራይብ፣ ኮሜንት፣ ላይክ ማድረግም አትርሱ።